የማይሆን ዲኤንኤ የኢየሩስ አባት ከየት እንዳመጡት አላቅም። የማይሆን ዲኤንኤ ይዞ መጥቶ የልጁ አባት ብሩክ ነው ብሎ ማንንም እያንጫጩ ያሉት እኔን ለመጉዳት ሆን ብላ ነው ያክስቴ ልጅ ሃይሚን ህይወቷን እየበጠበጠች ያለችው። የኢየሩስ የራቁት ቪዲዮ አለ እኔ ጋር በቃ አትፍራ ጠይቀኝ እኔ እሰጣለሁ። ምክንያቱም ይሄ የሚያስፈራ ነገር አይደለም። እሷ ከምታረገኝና ከምታረገ አንፃር ይሄ በጣም ቀላል ነው። የኢየሩስ አባት ይሰጡን ያስፈልጋልም የተባለው እኔ እንደውም ለሁሉም ነገር ግልጽ እንዲሆን ያኔ ዲኤንኤ የቢኒያምና የብሩክ ዲኤንኤ እንዲሰራ ነበር የፈለኩት። እሺ ግን እንደዛ አይሆንም ማለትም ያለኝ ማን ነው? ብሩክ ነው። እንደዛ አይሆንም። ለኔ በቃ የትኛውም የሚያጠራጥርክ ነገር ችግር የለውም። በየትኛውም ጎን ደግሞ እኔ አንተን ላግዝ እንጂ ይሄንን ዲኤንኤ ልቃወም አልፈልግም። በርታ፣ ቀጥልበት፣ ችግር የለውም። ሊያስፈልገው የሚችለው ያንተና የቢኒያም ጸጉር ነው ተባለ። የኔንም ሰጠውኝ። የቢኒያምም ጸጉር የኢየሩስ አባት አመጡ። ወደዚህ ትንሽ የብሩክ ነው ሲል ዲኤንኤው ሳይ እኔም ማረጋገጥ ነበረብኝ። ኦዲየንስንም እናንተንም ከልብ ይቅርታ ልጠይቅ ፈልጋለሁ። እዚህ ጋር ሰላም ውድና የተከበራችሁ ቤተሰቦች ያው እንደምን አላችሁ? ሰሞኑን ያው ትንሽ የማየን ነገር ተፈጥሯል። እንግዲህ ያንን ነገር ደግሞ ለማረጋጋት ያው ብዙ እና እውነተኛ መረጃ መስማት ግዴታ ነው። እውነተኛው መረጃ የምትሰሙት አንደኛ ባልተፈጠረ ነገር እናንተንም ብዙ ውጣ ወረድ ውስጥ ሰጣ ገባ ውስጥም ገብታችኋል። ማንንም ማመን እንዳለባችሁ ማታቁም ሰዎች አላችሁ። እውነታን ይዘን ብቻ እውነታም በቃ ተደብቆብን ምንም ነገር ሳንሰራ ቁጭ ያለንም ሰዎች አለን። ብቻ እውነታም ሳይዙ ሚዲያ ላይ ወጥተው ኦዲየንሱንም እኛንም ሁሉንም ሰው ግራም ያጋቡ ብዙ ሰዎች አሉ እና ያ ነገር ብቻ በጣም ስሜታዊ የሚያደርግ ነው። ያንን ነገር ደግሞ ላለማድረግ ወይም ደግሞ እውነታውን ለመቀበል ያው ብዙ ነገር ይፈጃል። እውነታው እንዲህ በቀላል ልንቀበለው አንችልም። ምክንያቱም መረጃ አምጥቶ ማንንም ግራ ማጋባት የለባቸውም። ይሄ በህግም የሚያስጠይቅ ስለሆነ ማለት ነው። ምክንያቱም አንድን ግለሰብ ባልሆነበት ወይም ደግሞ ያለፈጠረውን ነገር ፈጥረሃል ብሎ መወንጀል ተገቢ አይደለም ብዬ ነው የማስበው። ምክንያቱም ይሄ ነገር ቀላል አይደለም። እናንተ ህግ ቢለቃችሁ እኔ ቢለቃችሁ አንደኛ ህግ አይለቃችሁ፣ ህግ ቢለቃችሁ ደግሞ እኔ አልለቃችሁ። ምክንያቱም የኔን የሆነውን ልጅ ነው አሳልፋችሁ ለሌላ ሰው ነው በሐሰተኛና ፍጹም ሊሆን በማይችል ዲኤንኤ በቃ በዝም ብሎ በገንዘብ ለተሰራ ዲኤንኤ መታችሁ ለሌላ ግለሰብ ልጁ የሌላ ሰው ነው ብላችሁ ኦዲየንስንም እኛንም ማናቸውንም ግራ ማጋባት የለባችሁም። ምክንያቱም እኔ እውነታውን ስለማቅ ነው የትኛውም ህይወቴን ሰውጪ እዚህ ጋር መስዋዕት አድርጌ ብዙ ነገር ከፍዬ የልጄን እውነታ ለማወቅ ነው የመጣሁት። ስለማቅ ነው የመጣሁት። ምክንያቱም እውነታውን ሳያውቁ ብዙ የሚለፉ ሰዎች ስላሉ ምክንያቱም እኔ እውነታውን ለማውጣት ምንም ጊዜ የትኛውንም ያክል ጥሬያለሁ። ያልጣርኩት ነገር የለም። እስከ ህይወቴም ፍጻሜ ድረስ እጥራለሁ። ምክንያቱም ይሄ ቀልድ አይደለም፣ ልጄ ነውና እኔ ደግሞ በልጄ አልደራደርም። አሁን ትላንትና ለብሩክ የደረሰው ዲኤንኤ ፍጹም እኔ እኮ አንድ ሰው በሌለበት ወይም ደግሞ ጸጉሩን ምራቁን ያልሰጠበት ዲኤንኤ ከየት መጥቶ ዲኤንኤ ነው ሊባል ይችላል? ምክንያቱም ከሱ እኔ ወይስ ከሌላ ሰው ሌላ ብሩክ ከሚባል አካል ነው የተወሰደው? እኔ እኮ ግራ አጋባኝ። እኔ ከብሩክ ጋር እየተነጋገርን አንድ በአንድ ስቴፑን እሱንም በሚያቀው መንገድ እሱን በሚረዳኝ መንገድ እያገዘኝ እኔም እየቀጠልኩኝ ነበር። ይሄ ግን እኔ ባልጠበቅኩትና ባላሰብኩት ሰዓት አጋጣሚ እኔ አዲስ አበባ ነበርኩኝ። አዲስ አበባም የነበርኩበት ምክንያት ዲኤንኤውን እየሰራኝ ነበር። ዲኤንኤውን በየትኛው አንግል እንስራው ብለን እየተነጋገርን ዲኤንኤው የሁለታችን ነው። የኢየሩስ አባት ይዞ የመጣው ዲኤንኤ አንድ የኔ ጸጉርና በየትኛው እናሰራ ተባብለን ተጠያይቀናል። የጠየቁኝም ሰጥቻቸዋለሁ። ጸጉር ነበር የኔንም ጸጉር ሰጥቻቸዋለሁ። ሲቀጥል ደግሞ ሁለተኛ ጸጉር ደግሞ የቢኒያም ነበር። ቢኒያም ደግሞ እሳቸው ተከታትሎ ጸጉር ቤት ጸጉሩን አግኝተው ወስደው የሁለታችንም ጸጉር ነበር ይዞ በአጋጣሚ ይሄዱት። የተሰራውም ሊሰራም የነበረው የሁለታችን ነበር። እኔ እውነቱን ለማውጣት እየጣርኩ በነበረ ሰዓት እኔ በአጋጣሚ ስልክ ደውዬ ነበር ወደዚህ ዲኤንኤውን እያሰራው በመሆኑ እና በቅርቡ ይደርሳል ብዬ ነግሬ ነበር። ይሄንንም መረጃ ማውጣት አልነበረብኝም። ይሄንን መረጃ ባወጣውበት ሰዓት ነው ተደነጋግሮ የማይሆን ዲኤንኤ የኢየሩስ አባት ከየት እንዳመጡት አላቅም። የማይሆን ዲኤንኤ ይዞ መጥቶ የልጁ አባት ብሩክ ነው ብሎ ማንንም እያንጫጩ ያሉት። ምክንያቱም የማይሆን መረጃ ይዞ ስለነበር ማለት ነው። እኔ ዲኤንኤውን ለማስተካከል እየለፋው በነበረ ሰዓት እሳቸው ግን የማይሆን ወረቀት ይዞ መጥተው
ማንንም መወንጀልም ማንንም ደግሞ ማደነጋገር አይችሉም። ይሄ በህግም የሚያስጠይቃቸው ነገር ነው። እኔም ሆነም ዛሬም ነገም ልጠይቃቸው የምችልበት መንገድ ስላለ ነው። ይሄ ነገር ቀልድ አይደለም ህይወት እስከሆነ ድረስ። እኔ ደግሞ ህይወቴ ማለት ልጄ ነው። በልጄ ደግሞ አልደራደርም እና ይሄ ነገር ለማደነጋገር ሆን ብሎ የተጠነሰሰ ሴራ ማወቅ ያለባቸው ኦዲየንሶች እና ምንድነው ሲቀጥል ደግሞ ጉዳቱ በእኔ ብቻ አላበቃ። በእኔ ዙሪያ ያሉትን በቃ ሰዎች ሁሉ ለመጉዳት ነው የተነሳው። እኔ ለመጉዳት ሆን ብላ ነው ያክስቴ ልጅ ሀይሚን ህይወቷን እየበጠበጠች ያለችው። ከዛ በፊት በቃ እኔ አሁን ከአክስቴ ልጅ ጋር እና የኔ ህይወት ታሪክ እኮ ጭራሽ አይገናኝም። እኔ እንደ እህቴ ማያት በቃ እንደ ወንድሟ የምታየኝ ነው ሀይሚን። በቃ በእነሱ ምክንያት በሷ በኢየሩስ ምክንያት ነው ሰጣ ገባ ውስጥ የገባ ነው። ምክንያቱም እሷ እንደዛ ባመጣችው እሳት እኔ ከሷ ጋር ላይ አሪፍ አይደለም። አሁንም ላይ ኢቭን እስካሁን ሁላ ታማ ነው ያለችው እስካሁን ማለት ነው። በእርግጥ ጥሩ ተንከባካቢና ጥሩ አፍቃሪ ስለሰጣት ፈጣሪ ይመስገን። ብሩክ ከጎኗ በዚህ ጊዜ ባይኖር እኔ እንጃ ሌላ አካል ቢሆን እኔ እንጃ ብዙ ሁኔታ ውስጥ ተገባ ነበር፣ ብዙ ጉዳት የሚደርስባት ነበር ብዬ አስባለኝ። ግን ስለተንከባከብክልኝ እኔንም ሰፖርት ለምታደርገኝ ዛሬም ነገም ድጋፍክ ስለማይለይ ብሩክ በጣም ነው የማመሰግነው። አንተም ደግሞ በኢንቦክስም አውርተናል። የኔና የቢኒያም ዲኤንኤ ብቻ እንደሚያስፈልግ ነግረኸኛል። ያንተም ዲኤንኤ በኋላ ላይ እንደሚሰራ ነበር ቃል የገባህልኝ። አንተም ደግሞ ከሱ ጋር አውርተን ነበር ጭራሽ እንዳልሰጠም ማለት ነው። እኔ ተጠራጥሬ ነበር። እኔን በቃ እልህሽ እኔ ላይ ብቻ ሊያበቃ ይገባል። በእኔ ዙሪያ ያሉትን ሰዎች መንካት የለብሽም። ምክንያቱም ቀልድ አይደለም። የአንድን ሰው ህይወት በበጠበጥሽ ቁጥር ነገ ላይ የሆነ ገመድ ከጀርባሽ የሆነ ገመድ እያሰርሽ መሆኑን እንድታቂ የምፈልገው። ሲቀጥልም ደግሞ ቢኒያም ወንድ ልጅ ነው። እንደዚህ አይነት ነገሮች ሊያስፈሩክ አይገባም። ቪዲዮ ለኔ ጠይቀኝ ችግር የለውም። እኔ ቪዲዮ አንተ እንድትጎዳ ስለማልፈልጉ ምክንያቱም በመሃል ሆነ ምንም የማታውቀው ሁኔታ ውስጥ ድንግርግርክ እየገባ ስለሆነ ማለት ነው። የኢየሩስ የራቁት ቪዲዮ አለ እኔ ጋር በቃ አትፍራ፣ ጠይቀኝ እኔ እሰጥሃለሁ። ምክንያቱም ይሄ የሚያስፈራ ነገር አይደለም። እሷ ከምታረገኝና ከምታረገ አንፃር ይሄ በጣም ቀላል ነው። የኢየሩስ የራቁት ቪዲዮ ጋር እኔ ጋር አለ። በቃ ዛሬም ነገም ደጋግም የምነግርህ ልትፈራ አይገባም። በቃ አርም ያለብኝ ኦዲየንስም እናንተም ልታግዙኝና ልታበረታቱኝ የሚችለው ነገር እነ ኡመርንም አቡኪንም ጠርቻቸዋለሁ። ሁለቱም ያው አዲስ ነገር ከእናንተም ጋር ከዚህ ቀደምም ቃል እንደገባሁት ልጁ እኔ በቃ ልጅ አባት የሚባለው ስለወለደ ብቻ አይደለም አንድ አባት ሊባል የሚችለው። እኔ በቃ በወልዶም ባልወልዶም ልጁን አምኜዋለሁ። በቃ ነገ ዛሬም ነገ ልጁን ባይሆን እኔ ምንም በቃ ሰጣ ገባ ውስጥ የምገባበት ነገር የለም። የማንም ሊሆን ይችላል። እኔ የሷን ላይፍ ስለማቅ ነው እንዲህ የምናገረው እና አዲስ ነገር ኡመርንና አቡኪን ጠርቻቸዋለሁ። ከነሱ ጋር የምነግራችሁ ነገር አለ። ያው እነሱም ደውዬላችኋለሁ። ከደወልኩኝ ቆየው እየመጡ ነው የኔ ይመስለኛል። እና ብቻ ምንም ነገር ሊያስፈራ አይገባም። እውነቱን ለማውጣት እስከመጣሁኝ ድረስ እውነቱን ደግሞ አጋልጣለሁ። ይሄ በቃ ግልጽና ሪያሊቲ ሆኖ ነው። እንዴት ነሽ? ሰላም ነው? ኡማይ አማን ነው? ቢስኗ ሰላም ጠብቃችሁ አረን ያጥራለሁ። ማጠር ይችላል። ምን አዲስ አዲስ ነገር ሰላም። ኦኬ ሰላም ቤተሰብ እንደምን ቆይታችኋል? እንደምን ሰምታችኋል? ያው አለን ሄኖክ ዛሬ ለምን እንደጠራና ናቀ ምናልባትም በትላንትናው ጉዳይ ነው ብዬ አስባለሁኝ። እሱን ነገር ያው አንተ ራስህ ትነግራናለህ ብዬ አስባለሁ። ያው ልክ ነህ። ያው ኡመር ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? እኛ አለን። ያው ዛሬ ድንገት ነው ሄኖክ እዚህ አልነበረም። ሰሞኑ ነገሮችን በማስተካከል ላይ ያለን። ትናንትና አይታችኋል ሁላችሁ የኢየሩስ አባት የሆነ ነገር ብሎ ነበር። ዛሬ ላይ ደግሞ ሄኖክ ከአዲስ አበባ ገና ዛሬ መግባቱ ነው። ይሄ ነገር እኔ እውነት ነው ውሸት ነው የሚለው ገና ዛሬ ከሱ የምንሰማ ይሆናል። ሲደውልልንም ነው አዲስ ነገር አለ፣ ይሄንን እውነት ኦዲየንስም ማወቅ አለበት፣ እናንተም ማወቅ አለባችሁ ብሎን መተናል። እስቲ ያው ብትነግረን ደስ ይለናል። ከዚህ በላይ ባታስቆየን። ተቻኩዬ ነው የመጣሁት። ያው ልክ ነህ። ብዙ ነገር እውነታም አንዳንዴ ደስታንም ሀዘንም ብዙ ጊዜያቶችን አሳልፈናል። እውነት ነው። በቃ ደስታውም ያነሰ ቢሆን ብዙ የከፉና በቃ ከዚህ በላይም ሊመጣ የሚችል ነገር አሳልፈናል አይደል? በትክክል። በዛም ጊዜያት ውስጥ ደግሞ ባሳለፍናቸው ጊዜያት ውስጥ በጣም የሚደብር ጊዜ፣ በጣም አንዳንድ ደስ የሚሉ ጊዜያትን አሳልፈናል። ያም ጊዜያት ምንድነው እኔ ዲኤንኤ ለማሰራት እየሞከርኩኝ ሳላ የደወልኩት ስልክ ነበር ወደዚህ እና ዲኤንኤው በቃ ኦሬዲ እንዳለቀ ተናግሬያለሁ። ከእናንተ ውስጥ ሳይሆን ለሌላ ሰው አውርቻለሁ። ያ መረጃ ይመስለኛል ወጥቷል።
እውነታን ያላዙ ሰዎች ደግሞ አደነጋግሯል። ያ የስልክ ጥሪ እውነታን ያልያዙ ሰዎች አደነጋግሮ እናንተንም ሌላ ኦዲየንስንም ሁሉንም ሰው ነው በቃ ያደነጋገጠው ግራም ያጋባው ማለት ነው። ምክንያቱም ምንድነው እኔ ዲኤንኤ ከዚህ በፊትም የኢየሩስ አባት የሰጡን የጠየቁኝ ያስፈልጋልም የተባለው እኔ እንደውም ለሁሉም ነገር ግልጽ እንዲሆን የኔ ዲኤንኤ የቢኒያምና የብሩክ ዲኤንኤ እንዲሰራ ነበር የፈለኩት። እሺ ግን እንደዛ አይሆንም ማለትም ያለኝ ማን ነው ብሩክ ነው። እንደዛ አይሆንም ለኔ በቃ የትኛውም የሚያጠራጥርክ ነገር ችግር የለውም። በየትኛውም ጎን ደግሞ እኔ አንተን ላግዝ እንጂ ይሄንን ዲኤንኤ ልቃወም አልፈልግም። በርታ ቀጥልበት፣ ችግር የለውም። ሊያስፈልገው የሚችለው ያንተና የቢኒያም ጸጉር ነው ተባለ። የኔንም ሰጠውኝ፣ የቢኒያምም ጸጉር የኢየሩስ አባት አመጡ። ያንን ተቀበልኩኝ፣ ይዤ ሄድኩኝ ለዶክተሩ ሰጠውኝ። ስልክ ተደወለ። የኢየሩስ አባትም ደግሞ አውርተኝ ነበር። መልስልኝ በቃ የጸጉሩን ሁኔታ ማለት ነው መልሱልኝ ያሉበት ምክንያት ያ ዲኤንኤ እንዲሰራ አይፈለግም። በቃ ግልጽና ሪያሊቲው ምንድነው ያ ዲኤንኤ በፍጹም እንዲሰራ አይፈልግም። ዛሬ ነገ ከነገ ወዲያ እየተባለ ብዙ ጊዜያትና ብዙ ሰዎችን በቃ ግራ ማጋባት ነው የተፈለገው ዋናው ዓላማ ማለት ነው። ለማስተካከል እየለፋው በነበረ ሰዓት እናንተም ስልክ አልደወላችሁም። እየለፋው በነበረበት ሰዓት ነው በማይረባና በፎርጂድ ወረቀት አባትየው መጥቶ ይሄንን ነገር ለማስተካከል መጥቶ ልጁ የብሩክ ነው ተባለ። እናንተም አምናችሁ ማቆ ነገር የለም እንትን ብለናል፣ ቸኩለናል። ትላንትና በሰራሁት ቪዲዮ እኔ በጣም ጸጽቶኛል። ዛሬ አንተ ከመጣ በኋላ ምንድነው የኢየሩስ አባት አቻክሎ በቃ ስትፈልጉት የነበረው እውነተኛ ዲኤንኤ መጥቷል፣ ይሄንን ነገር ወደ ሚዲያ ማሳየት አለብን ምናምን ሲለኝ ተቻኩዬ ነው ያን ነገር የሰራሁት። ለዛ ነገር በጣም ይቅርታ ጠይቃለሁ። ምክንያቱም አንተን መጠየቅ ነበረብኝ እንደ ልጅ አባትም ማለት ነው። በነገራችን ላይ እኔ እንዳየው አይተውም ሊሆን ይችላል፣ አይተውም ላይሆን ይችላል። እኔ አላመንኩትም መጀመሪያ። ምክንያቱም የብሩክ እንትን ከዛ በፊትም እንደምናውቀው እኛ ማናውቀው ነገር የለም። ዶክተሩም ጋር ሄደን ከዶክተሩ ጋር ያንተን ዲኤንኤ እኛን ያስጨረስነው ወደ አዲስ አበባ እንዲላክ ያደረገው እኛ ነን እንደሚታወቀው ማለት ነው። እና እኛ ሳናቅ ያ ሁሉ ነገር መሆኑን እኔ አላመንኩበትም ነበር። መጨረሻም ያው እውነቱ ተጋልጦ አሁን ላይ ያ በዛ በውሸት በማፈራቸው እኔ ደስ ብሎኛል። አንተም ያንን እውነት መጥተህ እዚህ ጋር ነግራቸዋል ብዬ አስባለሁ። ከመምጣታችን በፊት ስላጋለጥክ በጣም ደስ ብሎናል። ምክንያቱም እኛ ራሱ እውነት ነው የምንፈልገው። ኡመርም ትክክል አይደለም፣ ብዙ ነገሮች ተሳስተሃል። ያን ነገር ደግሞ አሁን ተመልሰሃል ብዬ አስባለሁ። ምክንያቱም በዛ ሰዓት እየሆንክ የነበረው በጣም የሚያስጠላ ነገር ነው። በቃ ከሰውየው ጋር ተባብረ ምናምን ነገር ከኔ ጋር ስትከራከር በጣም ደብሮኛል። በጣም በቃ የሚያስቀይም ነገር ነው። ምክንያቱም እየለፋለት ብዙ ነገር እያረክለት የነበረውን ነገር በአንድ ተራ ወረቀት መጥቶ በተገዛ ወረቀት መጥቶ አንተ ሊሸውደ ሲሞክር አንተ ይሄን ነገር ማወቅ ነበረብን፣ መምቃት ነበረብን። በጣም ትክክል። አይ ምን ታውቃለህ፣ ሰውየው ትንሽ አቻክሉኝ እንደዛ ሲለኝ ደነገጥኩ። ቤተሰብ የብሩክ ነው ሲል ዲኤንኤው ሳይ እኔም ማረጋገጥ ነበረብኝ። ኦዲየንስንም እናንተንም ከልብ ይቅርታ ልጠይቅ እፈልጋለሁ እዚህ ጋር ማለት ነው። ምክንያቱም እኔ ተቻኩያለሁ። ያ ነገር የብሩክ ነው ሲባል ቀጥታ እኔ ላይ የመጣችው ሃይሚ ነች። ሃይሚ ትጎዳለች የሚለውን አናዶኝ ነበር ብሩክ እንደዛ ያልኩት ሳላረጋግጥ እርግጠኛ ሳልሆን በአንዲት ወረቀት ብቻ እንደዛ ስላልኩ ሁላችሁንም ይቅርታ ጠይቃለሁ። በዚህ አጋጣሚ አንተም ይቅርታ አድርግልኝ። ምክንያቱም ያንተ ከብዙ ስራዎች ሰርተናል እስከዛሬ እውነት ለማውጣት በአንዲት ሴኮንድ ደግሞ ስሜቴን ተፈታትኖ ሰውዬው ስለቀየረኝ ከልቤ በጣም ይቅርታ ለመጠየቅ ወዳለሁ። እናንተም ሳትመጡ በፊት ለኦዲየንስም ለእናንተም መናገር የምፈልገው ነገር አለ ብዬ ነበር። ያው እናንተም በዚህ ጉዳይ በጣም ደስተኛ ትሆናላችሁ፣ ኦዲየንስም በዚህ ጉዳይ ደስተኛ ይሆናል ብዬ ያሰብኩት ነገር ምንድነው አንድ ቀን እንደውም እኔ ይዤ መምጣት ነበር የፈለኩት። በቃ ይሄ ነገር እኔንም እንደ ሌሎቹ በወረቀት የተገዛ ሊመስል ይችላል ብዬ እና በቃ የሁላችንም ደስታ የሆነው ትልቁና መልካሙ ነገር እንኳን ደስ አላችሁ። ለኔም በጣም እኔም ትልቅ እየጠበቅኩት የነበረው ነገር ድል ነው። በቃ ለኔ በእርግጥ በጣም ትልቅ ነገር ነው። በጣም እንኳን ደስ አላችሁ። ለኔም በተለይ እንኳን ደስ አለኝ። ኦዲየንስም እንኳን ደስ አላችሁ። ዲኤንኤው ሙሉ ለሙሉ አልቋል። ነገ እጃችን ላይ ይገባል ማለት ነው። የምሬ ዋው በጣም ደስ ይላል። በቃ ያንተና ቢኒያም ማለት ነው። የኔ የቢኒያም ዲኤንኤ የሁለታችን ተሰርቶ አልቋል። ነገ እጃችን ላይ ይገባል። እኔ የፈራሁት እንደውም በገንዘብ የተሰራ ሊሆን ይችላል ብዬ በጣም ፈርቼ ነበር። ያ ነገር ደግሞ እንዳይፈሳ ራሴ ካሰራው ማናምንበት ምንም አይነት ነው። እሱ ልክ ነው። በገንዘብ የተሰራ ነው እንዳይባል እኔ ለቅቄ ይሄ ነገር ስላጓጓኝ በቃ የማይሆን መረጃ ኦዲየንስ ጋር ስለነበር ይሄንን መረጃ እናንተም የተቀበላችሁት እውነታ እንዳልሆነ ለማረጋገጥ ለቅቄ በመልእክተኛ ነገ እጃችን ላይ ዲኤንኤው ሙሉ በሙሉ አልቋል። ነገ እጃችን ላይ ይገባል። ያው እንኳን ደስ አለን። በጣም ደስ ይላል። ሄልክ ማለት ብዙ የለፈንበት ብዙ የጣርንበት ነገር ነው። ይሄ ነገር አይደለም አንተን
ማንኛውንም ሰው ተራውን ማህበረሰብ ሊያስደስት ይገባል። ምክንያቱም አንድ እውነተኛ የልጅ አባትን የሚያገናኘው ዲኤንኤ ነው። በአንዳንድ ሰዎች ተልካሻ ወሬና ተልካሻ ምክንያት ሊከሽፍ የነበረ ነገር ብዙ ጠላቶች ያፈራንበት ብዙ ነገር የሆንበት ነገር ነውና ይሄ ነገር አሁን ሆኖ ስላየ ነው ያ ነገር ደግሞ ውጤቱ ሲመጣ የሚያስደስት ውጤት እንደሚመጣ አልጠራጠርም። ምክንያቱም ያው በአቅማችን ሁላችንም የተሻለን አድርገናል። ይሄ ነገር እንዲሳካ እንዲስተካከል ከብሩክና ከሃይሚ ህይወት እንዲወጡ ብዙ ነገሮች እየጣርን ነበርና ኦዲየንስን በዚህ አጋጣሚ ያልተረዱን አለው ኮሜንት ላይ ብዙ እንትኖች እየጻፉ ነው። እኛኮ በነገሮች ወደናንተ ያቀረብን ነው እንጂ እውነት ነው ብለን የፈረንባቸው ምንም ነገሮች የሉም። በነገራችን ወደናንተ ያቀረብን ያለ ነው እውነተኛውን ነገር እየሆነ ያለውን ነገር ነው እንጂ ትላንትና ጨርሳችሁ አላያችሁትም ይመስለኛል ቪዲዮን ኮሜንት የጻፋችሁ ሰዎች ጨርሳችሁትና ኮሜንቱን መጻፍ ትችላላችሁ። ምክንያቱም እኛ ያ ነገር እውነት ነው ብለን አልተከራከርንም። ከናንተ ጋር ነው የሆነው። ይሄ ነገር ትክክል አይደለም ወደ ጉዳዩ ይገባ ብዙ ነገሮች ያልተስተካከሉ ነገሮች አሉ ነው ያልነው። እናንተ ከመሬት ተነስታችሁ ቪዲዮን ከጨርሳችሁ ሳታዩ ብዙ ኮሜንት እየጻፋችሁ ነበርና አሁን እውነተኛ አባት ነገ ሊረጋገጥ ስለሆነ እኔ በበኩሌ በጣም ደስ ብሎኛል። በጣም ሁላችንም በላይ አንተ ብቻ ሳትሆን ይሄ ሙሉ እውነትን ፍለጋ ሲሯሯጡ የነበሩ ሰዎች በሙሉ በዚህ አጋጣሚ ለሁላችንም ደስታ ነው። ምክንያቱም እስካም ነበር የትላንትናው ዲኤንኤ ሁላችንም አይተናል። ሄኖክም እንደነገረን ከሆነ ዛሬ ደግሞ ሄኖክ ነገ እውነተኛውና ትክክለኛው የልጁን አባት የሚገልጽ ዲኤንኤ ይመጣል ብሏል። የሄኖክና የቢኒ ዲኤንኤ ተደርጓል፣ ሙሉ ለሙሉ አልቋል። ከሁለት አንዳቸው ነው በእርግጥም ልጁ የሚሆነው። የነሱን ዲኤንኤ ደግሞ ዛሬ ያው ነገ ይመጣል ብሎናል። በዚህ አጋጣሚ ሁላችንም እንኳን ደስ አላችሁ እላለሁ። ያው ከሁላችንም ይሄ የሁላችንም እውነታውን ቀደም እንዳለው እውነታ ፈላጊ በሙሉ ደስታው ነው ብዬ አስባለሁ። ምክንያቱም ጠላት ይሄ ዲኤንኤ እንዳይሰራ ያልፈለገ ሰው እንጂ ማለት ነው። ምክንያቱም ይሄ በቃ ከሁላችንም በላይ ደግሞ በጣም የኔ ትልቅ እድል ነው። በቃ በጣም ትልቅ ደስታ ነው። አንደኛ የልጁ አባት መሆንን የሚያበስር በቃ ከፈጣሪ ጋር እንደዛ ብዬ ነው የምገምተው የሚያበስር አንድ ነው። ሁለተኛ ነገር ደግሞ በቃ በኔ ምክንያት እህቴ በጣም ተጎድታለች ሃይሚ። በቃ በኔ የተነሳ ምንም ነገር እንከን እንዲነካት አልፈልግም። በቃ እስከዛሬ አስከፍቼሻለሁኝ ሃይሚ፣ በቃ በጣም ይቅርታ። ብሩክንም በጣም ማመስገን ነው የምፈልገው። እንዳንተ አይነት ደግና መልካም ሰው አይገኝም እና በቃ ማሰልቸት አልፈልግም። ነገ ዲኒዮ መጥቶ በቃ የሚፈጠረው ብናይ በጣም ደስ ይለኛል። ቤተሰብ በቃ ሁላችንም ይሄንን ደስ የሚል ዜና ስላጋራን ከልብ እናመሰግናለን። ነገ ደግሞ እውነተኛውና ለብዙ ጊዜ ሲከራከር የነበረው እውነተኛ የልጁን አባት ይዘን ወደ እናንተ የምንመጣ ይሆናል። ቸር ቆዩልን። ደስ